የሴት ጓደኛ መቀኛ ሲባል አይገባኝም ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ዳገሬ ልጆች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ እላችኋለሁ። እና ዳገሬ ልጆች ዛሬ እስኪ ስለ ጓደኛ እንዲሁም ደግሞ ስለ ሴት ጓደኛ መቼም ሴት ሆነን በተለይኛ ሙስሊም ሴቶች የወንድ ጓደኛ ይኖረን ወይ ወንድሜ ነው ወይ ባሌ ነው እና ለማለት ፈልጌ ነው። ብዙ ጊዜ ሴት ጓደኛ ስንይዝ በጣም ሚስጥራችን እናወራለን እና ያ ነገር በጣም ይጎዳል። አንዳንድ ጊዜ ነገሮች ራሳችን ስር እዛው ባጠገባችን መተውኛ ነው ካልጎዱን በስተቀር ማንረዳ ሰዎች አለን እና በህይወታችን ከሚጎዳን ነገሮች ውስጥ አንዱ ምላሳችን ነው። ምላሳችን ሚስጥር ያወራል፣ ላፊ ቃል ይናገራል እና ከእንደዚህ አይነት ነገሮች ብንቆጠብ ጥሩ ነው ማለት ነው። እንዲሁም ደግሞ ሚስጥር ማለት ለምሳሌ ስለ ትዳር አጋር፣ ስለ ቤት፣ ባረቦች ኹሱስያ ይባላል። በቃ የራሳችሁ የግል ሚስጥራችሁን ለሰዎች ባታወሩ በህይወታችሁ አትዋረዱም። እንደዛ አልኩበት ምክንያት ምን መሰላችሁ? በቃ የማይወሩ ነገሮችን አታውሩ ለሰው፣ በተለይ ለሴት ጓደኛ። የእውነት የሴት ጓደኛ የሆነ ሰዓት ላይ በቃ አንቺን ጠልፋ ለመጣል ነው የምትሞክረው። ይሄን ስላችሁ ወላሂ እየቀለድኩ አይደለም። በቃ አስቡት እናንተ በቃ የኔ ብላችሁ ለዋራችሁ ሰው ያ ሰው በተለይ እናንተ ላይ የሆነ ነገር ካለ እናንተ ከዛ ሰው የምትሻሉ ከሆነ በተለይ ሴት ከሆነች ጠልፋ ለመጣል ነው የምትሞክረው። በተለይ በአሁኑ ሰዓት በተለይ ስለ ትዳር አጋራችሁ፣ ስለ ቤተሰባችሁ አታውሩ ሚስጥራችሁን ማለት ነው። ለመውደቅ በቃ ወደፊት አንገታችሁ እንዳይደፋ ከፈለጋችሁ ሚስጥራችሁን አታውሩ ማለት ነውና ይሄን ያልኩበት ምክንያት ሁለት የሚተዋወቁ ልጆች ነበሩ። አንደኛው ጓደኛዬ ናት። ከዚህም በፊት ቪዲዮ ሰርቻለሁኝ ስለገረመኝ ነው ድጋሚ ያ ነገር እርግጠኛ እንደሆነ ስላወኩኝ ነው አሁን ላይ ላወራ የመጣሁትና በጣም ጓደኛዋ ናት። ግን ስደት ሄዳ አልተመቻትም ነበረ። ከዛ በፊት አንዳንድ ነገሮች ስሰማ ስለነበረ ጠየቀችው የሆነ ጥያቄ ባሏን የሚወራው ምንድነው አለችው። ለምልስ የሆነ ነገር ሊያወራት አልቻለም። ከዛ በኮንትራት ቤት ጠፋች። ስትጠፋ ያንን ስበብ አድርጎ የገዛ ጓደኛዋን አገባ ማለት ነው። እና ዛሬ እውነት እንደሆነ ሰማሁኝ ማለት ነው። እና ገርሞኝ ነው። ሚስጥሯ ስትካፈላት የነበረችዋ ሴት ባሏን አግብታ